ምስኪኗ እናትሽ ስለምታሳዝነኝ አላባረርሽም። ይኸውልሽ ልምከርሽ፣ ለአንቺ እንደዚህ አይነቱ ነገር በጭራሽ አያዋጣሽም። አርፈሽ ስራሽን ብትሰሪ ያዋጣሻል። እሺ እሺ እትዬ። ብሌን አለቀሰች። ሰላም በጥፊ መታቻት። እንዴት ከወንድ ጋር ትለከስከሻለሽ አለቻት። ልክ ዳግምና ብሌን ሊሳሳሙ ሲሉ ሰላም አየቻቸው። ለካ ለአንቺ ነበር፣ ለርካሿ ሴት ነበር ስከራከር። እናትሽ አሳዝናኝ ነው እንጂ እኔ አባርሽ ነበር። ለዛች ምስኪኑ እናትሽ ስል ነው ዛሬም እንድትቆይ ያረኩሽ አለቻት። የቃል ጓደኛ መታ ቃልን አዋረደቻት። ማንነቷን ለሰላም ተናገረች። ሰላም ደነገጠች። እሷ እኮ ልጅሽ አይደለችም የራሷ ቤተሰብ አላት ብላ ሁሉም ነገር አፈረጣጠሸችው። ልጅቷ ምንም አታውቅም ነበረና ጓደኛ ቤት ነው ብላ እንግዲህ አገር ሰላም ብላ የመጣችው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ አደራ። ክፍል 11 ይዤላችሁ መጥቻለሁ። ክፍል 11 ላይ እንግዲህ ብሌን እናቷ ጠፍታበት በጣም ተጨንቃለች። ዳግም እንግዲህ በባይሉ ሀሳብና በሳሚ ሀሳብ ተስማምቶ የገዛ እናቱን ወይም ደግሞ የብሌንን እንጀራ እናት አግቶ እያሰቃየ ይገኛል ማለት ነው። እናትህን እገላባለሁ ያለበለዚያ እሷን ካላገጥካትም ወይዘሮ ገነትም እገላታለሁ ብሎ ሲያስፈራሩት ነበረ። አሳግቶ ለትንሽ ጊዜ ሊያቆያት የተስማማው እንጂ ሊገላት አይደለም። እናቷ ሞታበት ከምትሰቃይ ብሌን እሷን አግቼ ለትንሽ ጊዜ ባቆይባት ይሻላል በማለት ነበረ በሀሳባቸው የተስማማው። ገነት እንዳትሞት ስለፈራ ነው ያገተው እንጂ ለሌላ ነገር አይስበው አይደለም። ግን ያው በዛ በኩል ደግሞ ብሌን ጠፍታብኛለች ብላ እያለቀሰች ትገኛለች። በጣም ነው የምታሳዝነው። ብዙ ነገሮች ተደራርቦባታል። ወደ ቤት ስገባ እንጂ እናቷ የለችም። እዚህ ደግሞ ከሰላም ጋር ተጣልታለች። ከሰላም ጋር የተጣላችበት ምክንያት ደግሞ ከዳግም ጋር እያለቀሰች ቃልዋ ደፍታባት በጥፊ መታት ሰድባት ነበርና ያኔ ነበር እያለቀሰች ሲያጽናናት መታ አየቻቸውና ሊሳሳሙ መስሏት አንቺ ምን አይነት ቆሻሻና ልክስክስ ልጅ ነሽ? በዚህ እድሜሽ ስራ ሰርተሽ እናትሽን መለወጥ እየቻልሽ ከማንም ወንድ እዚህ ጋር ትለከሸከሻለሽ፣ በዛውም የገዛ ግቢ ውስጥ ብላ ነበር የሰደበቻት። ከዛ ከሰደበቻት በኋላ ደግሞ አሳዝናት። ለምንድን ነው ግን እንደዛ ያረኳት? ምን አገባኝ? እሷ ትልቅ ልጅ ናት። የራሷን ህይወት ትኖር፣ ስራዬን ትስራለኝ እንጂ ምን አገባኝ ብላ ደግሞ አዝናላት ነበረ። የእናት አንጀት ነግሯት ይመስለኛል። ይሄ ድራማ በደንብ ከኖላዊ ጋር ይመሳሰላል። በደንብ ካያችሁት ማለት ነው። አና የመጣች አካባቢ ወይዘሮ ሜላትም ከተናገረች በኋላ ለምን እናገራታለሁ ብላ ትቆጭ ነበረ ማለት ነው። እና ልላችሁ ፈልጌ ነው። ብሌን በጣም ነው የምታሳዝነው። ዳግም ግን እቺ ሴት አንቺ እንደምትናገሪያ ሴት አይደለችም። ቀን ጥሏት ነው እንጂ አንቺ ቤት ሰራተኛ የሆነችው እቺ የትም ብትሄድ የፈለገችው ስራ ሰርታ መኖር ትችላለች ብሎ ወይዘሮ ሰላምን ተናግሯታል ማለት ነው። ሰላም ደግሞ ዳግምን ከቤቴ ውጣልኝ አለችው። ብዙ ጊዜ ውጣልኝ ብለዋለች፣ ግን እስካሁን ድረስ አላስወጣችውም። እንዳታስወጣው